አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተወደዳችሁት ኢማን ቤተሰብ እንዴት ናችሁ? ደህና ናችሁ? የኔ አልሐምዱሊላህ ሰላም ነኝ፣ ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ ኢንሻአላህ። ያው የእናንተን አስተያየት ተቀብዬ ኢንሻአላህ ለእናትሽ ስጋውን ሰርተሽ ሰድቅላት ብላችሁኛል። ያው ይሄንን እኔ ለእናንተ ይሄን ሰደቃውን ለማሳየት ብዬ አይደለም ሳናሳይ የሰራ ነው አለ። ይሄ ግን የእናንተ ጥያቄ ስለሆነ እኛም እናንተን ለማመስገን እንደዚህ ተፍተፍ እያልኩ ነው ኢንሻአላህ። ዛሬ ሳላስበው ግን ያው ሊጡ ፈሰሰ ቅሪ በላይ ማለት ነው። አብዝቼው ነበርና ፈሰሰ ማለት ነው። እና ኢንሻአላህ አሁን ሽንኩርት ደግሞ እዚህ ሽንኩርቴን ምናምን ነገር አወጣጥቻለሁ ኢንሻአላህ። ካነሰም እጨምራለሁኝ። ያው ፈጭቼ ምናምን አይቼ ወጤን ስሰራ እንጀራዬን ስጋግር አብራችሁ ተከታተሉኝ ኢንሻአላህ። በእናንተ ኸይር ቃል ኸይር ጽሁፍ ኸይር ስላስታወሳችሁኝ እያመሰግንኩኝ ዛሬ ላይ ደግሞ ይሄው በእናንተ ትዕዛዝ በእናንተ ፍላጎት በእናንተ ማስታወስ ምሳ ኢንሻአላህ አገኘንበት አጋጣሚ እንትን እንላለን። ተከታተሉ እስከ መጨረሻ ኢንሻአላህ። እና ውድ ቤተሰቦቼ ሽንኩርቴን እንደዛ አድርጌ ሸካከፌ ጨረስኩኝ። አሁን ወደ መስራቱ ነው ኢንሻአላህ። 2 ሰዓት ነው አለ ነገ ያው ለምሳ ሰዓት ስለሆነ አሁን ሰራርቼ እንጀራዬን ገጋግሬ የማድረውና ተከታተሉ እስከ መጨረሻ። ውድ ቤተሰቦቼ ያው እንግዲህ ምጣዴን ጀመርኩኝ ማለት ነው። ምጣዴን ለኩሼ እንጀራዬን እየጋገርኩ ነው። ከሌቱ 6 ሰዓት ሆኗል። ግን እኔ ያው ሌት አንደኛ መብራት ኃይሉ በጣም እንትን የሚያመጣው ሌት እንደዚህ ምናምን ነገር ስንጋግር ነው። ለዛ ነው። ይሄው እንግዲህ እንጀራዬን በዚህ መልኩ እየጋገርኩ ነው። እና ወዶችዬ ያው ቆንጆ እንጀራ ጋግሬያለሁኝ ኢንሻአላህ ተባረክ ረህማ። እንደዚህ እየጋገርኩ ነው። ከሌቱ 6 ሰዓት ሆኗል። እንጀራዬን ግርግር ነው። እናንተ አላህ ጅዛችሁን እንኳንም ለዚህን ኸይር ነገር ላስታወሳችሁኝ እንጂ እንደዚህ እንጀራዬን ፏፏፏ አርጌ ወጤን ደግሞ በጎን እየሰራሁ ነው። እስኪ ወጤን ደግሞ ላሳያችሁ። ወጤን በነገራችን ላይ ውጭ ነው የምሰራው፣ ምክንያቱም ሽታው ምናምን ነገር ቤት ውስጥ ስለሚረብሽ ማለት ነው። ቤት ስለሚረብሽ ወይ ስጋውንና ምኑን ላይ ዛልቀርጥላችሁ ማለት ነው። ዞሮ ከዛ እንደዚህ ኢንሻአላህ እንደዚህ ውጭ ላይ ነው። እኔ ያክል የሚያስፈራ ስለሌለ ነው እንደዚህ ውጭ ነው ያልኳችሁ። እንደዛ አድርጌ ስጋዬን ሰራሁኝ ኢንሻአላህ። አሁን እንግዲህ ጠዋት ደግሞ ሞቅ አድርጌ ምሳ ሰዓት ላይ ቦታ ተጠቁም ያለው እዛ ቦታ አይደልና እያንዳንዱ እንትን እላለሁ። ግን ከዛ በኋላ ያለውን ዝግጅቱን ምናምን እንዴት አድርጌ እንደምቋጥረው አብራችሁ ታውኛላችሁ። መልካም ኢንሻአላህ። ሰብስክራይብ ላይክ አድርጉ ሁሉችዬ። ለሰጣችሁኝ አስተያየት ከልብ እያመሰገንኩኝ አሁን እንዲያልፈራ እናንተም አይዞሽ በሉ። 6 ሰዓት ማነው ምጣድ ለኩሶ ወጥ የሚሰራ በዚህ በደረቀ ሌሊት ሰይጣን ይመስል ግን እና ከዚህም በላይ ቢኮንላት አያንሳትም። አይቃ ማለት ነው አያንሳትም። ለዛ ነው ከዛ በላይ እንኳንም አላህ ይሄንን ኸይር ስራ ይኸው ውጩ ምናምን ነው። ውጩ ጻጥ ያለ ነው። አውዝ ቢላሂ ሸይጣን ረጂም። ለእናቴ ከዚህም በላይ ብልፍላት ምን ነው አመታት መንፈቅ እኔ እንደዚህ ቁሜ በቀረሁ እናቴ የምትነሳ ቢሆን ብዬ እመኛለሁ አንዳንድ ጊዜና እኔ አልሐምዱሊላህ ረብል ዓለሚን ለሰጣችሁኝ ይሄንን አስተያየት ከልብ እያመሰገንኩኝ በደስታ ነው ያሰብኩት። አላህ እናንተንም ኸይር ይዛችሁን ይክፈለው። እናንተም በሰብስክራይብ አበረታቱኝ፣ በላይክ አበረታቱኝ። በተለያዩ ስራዎች ደግሞ እንመጣለን። በላይክ አበረታቱኝ። ደግሞ ኢንሻአላህ ወይ ጫማውን ማሳያችሁ ነገ ደግሞ ኢንሻአላህ እስከ መጨረሻው ትከታተላላችሁ። እንግዲህ ወጥ ያድሮ ይሆናል። እንግዲህ ለምሳ ልቆጣጥር ነው። አድሮ እንደሆነ ወጤ ቆንጆ ወጡ ማለት ምን በል
ወርጌ ነው ማስገባት ተከታዮች በሙሉ በምስራቅ አርሲ በሚገኙ የኦርቶዶክስ ውድ ተመልካቾች እንግዲህ ቪዲዮ ሳይለንት አድርጌ ከቤት ያለውን ከውጭው አልቀረጥኩላችሁም። ያልቀረጥኩበት ምክንያት ያን ያክል አያስፈልግም። ሰጥቻለሁ አልሐምዱሊላህ። እዛችሁን ይፈለው ብዬ እንግዲህ የፏፏ እያለ ነው። ወደ ገበያ ደግሞ ልገባ ነው። እስኪ ላስጎብኛችሁ። እንደዚህ እንግዲህ እዚች እስኪ ለምን ገብቻ ላይ አትም ብዬ ዘና እያልኩ ነው። እዚች ማሻአላህ ደስ ይላል ምናምን ግን ዛሬ እሁድ ነው። እሁድ ቀኑ እሁድ ነው። እሁድ ውስጥ ደግሞ ገበያ አለ። እኛም እንደዚህ አበላልተን አጣጥተን አልሐምዱሊላህ ተወሰነች አንድ ብቻ እናስገባውት ያንንም እንደው ነው እንጂ ማስገባት አልፈለኩም። ይሄ ነገር መሆን ያለበት በድብቅ ነው። ነገር ግን የእናንተ አስተያየት የእናንተ ጥያቄ ስለሆነ ነው ይሄን ማድረግ የቻልኩት ውዶች። ኢንሻአላህ እናንተ ከልብ እያመሰገንኩ እስኪ አሁን ደግሞ ወደ ገበያ ገብተን ይሄው እንግዲህ ጓደኛ ያፈዝሽ ጋለይ እሷ ናትን ተፈክለ ነበረችው በፀሐይ 6 ሰዓት ነው 7 ሰዓት ላይ ነው። አሁን ወደ ገበያ እንግባ ያለውን ነገር ደግሞ ይሄው እንግዲህ ጓደኛዬ ደግሞ ባንክ ቤት ካልገባሁኝ ባንክ ቤት ሄጄ ባንክ ቤት ሰብሬ ሀብታም ካልሆንኩ ብላ አሁን ተስማምተን ወደ ባንክ ቤት እየገባን ነው። ይሳካል አይሳካም ተከታተሉ። ይሄው እንግዲህ ገባን፣ ባንክ ቤት ውስጥ ገባን። ባንክ ቤቱ እንደዚህ ፏ ያለ ነው ማሻአላህ ተባረከ ረህማን ፏ በትንትን ያለ ነው። እዚህ ጋር ሊሳካላት ነው መሰል ባንክ ቤት ሰብራ ልትሰርቅ ነው። ይሳካልሽ በሉ በቃ ይሳካ በሉ ማለት ነው። ገበያ ስንደርስ ብር አልሳበችም ውዶች። ሰውዬው ሞክሮ ይወስዳሉ ይባላል። አልወሰዱም። ተፍቶት እኔ አይኔ ቆይ ትለንት ለብዙ ሞር ይመልሳል አሉኝ። አይመልስም። ለመንግስት ገብቼ ለማናጀሩ አጠረሽን ስልክኔስ ከክፍለ ሀገር ነው የመጣሁት የኔ ብር አይደለም ግን ለመንግስት ገቢ አድርጉ ብዬ አሳውቂ ሁሉም ነገር ይልካል። አልሐምዱሊላህ እና በጣም እንጂ አላህ እንትን ሲላ በልጅነትነት ያላሳደገኝ ወላሂ መርካቶ ድንገት የሰው ገንዘብ አሁን ላድርግበት ኧረ አይጠቅምም እሱ እንደገና ወልሆ በጣም እና ጓደኛዬ በሚገርም ሁኔታ ተሳክቶላት እንግዲህ ሀብታም ለመሆን እየሞከረች ነው። ኢንሻአላህ ያው ጸጣልኩኝ ማል ላይ እንደዚህ ነው። በቃ በካርድ ነው። ማን ነው አገር ውጭ ብቻ ነው ሰራፍ አውጥቶ የሚስበው ያለው። እኛም ይሄው በሰራፋችን ይዘን ሄደን ሳብ ነው እንደምታዩት ማለት ነው። አሁን ደግሞ አሳያችኋለሁ። አይበቃኝም እያለች ነው አሁን ደግሞ ኮዱን ጭምር ሰርቀን እናያለን። አሁን እንደምታዩት እንግዲህ ባንክ ቤት ሰብረን እየሰረቅን ነው። ካርዳችሁን ትጨምራላችሁ። ካርድ ከተጨመረ በኋላ ከዛ አማራጭ ያመጣላችኋል። ቋንቋ ማለት ነው። የብር መጠን ያመጣላችኋል። እዚህ ጋር እንደምታዩት የብሩ መጠን ስንት ነው የምትፈልጊ? 200 ሊጨምርበት ነው እንግዲህ ደግሞ እኮ በቋንቋችን እንግሊዘኛ እንኳን ሳይሆን ማለት ነው። የሚገርም ነው። አሁን ይሄው ካርዱን አውጡ ብሎ ካርዱን ወጣ። ብሩን ደግሞ ከታች እየተጠባበቅን ነው። በቃ እንዴ በቃ ይሄን ይመስላል እንግዲህ። እኔ ደግሞ ትንሽ አየት አድርጌ ሁኔታዋን ተባንክ ቤት ወርሳ ስለወጣኝ እኔ ደግሞ እስኪ አመቻችቼ ወርሳታለሁ። እዚህ ጋር ደግሞ ለምን ቆሎ አልገዛም ብዬ ቆሎ ልገዛ ነው። ጆኩ 100 ብር ነው። አሳው ደግሞ 90 ብር ነው ማለት ነው። ለምን እኔ ውሃ ሲጠማኝ ቆሎ አልበላም በሚል ደግሞ
ነው እንደዚህ ቆሎ እየገዛው ነው ማለት ነው። አረ መረቁበት፣ አረ መረቁበት፣ አረ ጣይበት ነው ጣይበት